ዳናዎች ደራሲ ኸድር ታጁ ተራኪ ሷሊህ አስታጥቄ ዳናዎች ምዕራፍ 1 መነሻ ታሪክ። ይህ የበኩር ምዕራፍ የኢትዮጵያን የህልውና ጅምር በከፊል ቀለማዊ ጠፈጠፍ ዳሶ ቅድመ ታሪክና መነሻ ሐሳብ አዛንቆ ሰብዟል። ወሎን አታክሟል። የእጁን አንስቷል። የዳና ማዕከልን አትቷል። የተመለከቱ ሐሳቦች፣ የተነሱ ታሪኮች መጽሐፉ እንዲጻፍ ያስቻሉ ቀደማዊ መነሻዎች፣ የባለ ታሪኮች ተዋረዳዊ መመንጫ ስፍራዎች ናቸው። ጥንተ መታያ ኢትዮጵያ። ዓለማትን ሁሉ ያስገኘ አንድ አምላክ ሁሉን ፈጠረም። ሰማይና ምድርን፣ ሰውና ሌሎችንም ግኝ አደረገ። ዘመን መቆጠር ተጀመረ። ዘመን የቀንና የሌሊት የጊዜና የወቅት ጥቅል ተደምሩ ወካይ ነው ይላሉ የታሪክና የሥነ ፍጥረት ምሁራኑ። ከ1000 ዓመታት በፊት የነበሩ የእስልምና ሊቃውንት ዘመን ከተፈጠረ 7000 ዓመታት መቆጠሩን ገልጸዋል። ኦሪታውያን ከአዳም መፈጠር እስከ የሂጅራ አቆጣጠር ጅማሮ ያለውን ጊዜ 4342 ዓመታት መሆኑን ገምተዋል። ግሪካውያን ክርስቲያኖች በተመሳሳይ ዘመን የዓለም ዕድሜ ወደ 5992 ዓመታት መቃረቡን አስረድተዋል። የሁሉም አተያይ ዓለም 8ኛው ሺህ ዘመን ላይ ደርሳለች ለሚለው አሁናዊ ድምዳሜ መዳረሾ ነው። ኢትዮጵያ ከዘመነ ካም ጀምራ ነበረች። ቀዳማይ ሆና ተጠቅሳ፣ ክቡር ሆና ተዘክራ፣ እስከ አርያም ተሰቅላ በገናን ትውፊቷ ከፋ ጥልቅ ዕውቅናን አይታለች። ከዓመተ ልደት በፊት 3000 በድምሩ ከ5000 ዓመታት ቀድማ የተቆረቆረች ስለመሆኗ ከዛሬ 125 ዓመታት በፊት በግብፃዊ ሙፍቲ አሕመድ አልሐፍኒ የታሪክ ድርሳን በክብር ተዘክራለች። የአብራክ ፍሬዎቿን ጥንታዊ አሰኝታለች። ካም ወይም ሃም ከሦስቱ የኖህ ልጆች አንደኛው ነው። ኩሽን፣ መሳረምን፣ ፊዮጥን፣ ከነዓንን ወለደም። የኩሽ ጉያ ኑምሩዝን አበረከተም። ስርጭታቸው በሐበሻ ተዛመተ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላለፈ ካም የሐበሾች አባት ነው የሚል ንግርትም አለም። ሐበሾች የልጅ ልጅ የዘርዘር አይደሉም የሚያሰኝ ከጅምሩ የካም አብይ ፍሬዎች መሆናቸውን የሚገልጽ የሐበሾች የዘር ተቋጥሮ ከኖህ ብሎ በካም ፍንጡቅ መሆኑን የሚያበስር ድንቅ አክሊል፣ ግሩም ተክሊል፣ ጥልቅና ጥቅል ትውፊት። በኢትዮጵያ ምድር የፈለቁ ስሙር ፍሬዎች ከካም ለቀጠሉ ዘመን አዝማናት ጉልሃን ሆነው ያልገቡበት ስፍራ የለም። ያልተወሱበት ትውፊት፣ ያልተጠቀሱበት ታሪክ አይገኝም። ያልጠፈጠፉት ምድር፣ ያላጣፈጡት ስልጣኔ አይስተዋልም። ሃይማኖታዊ መዛግብት፣ የታሪክ ድርሳናት ሳይዘክሯቸው አላለፉም። አያሌ ብፁዓንና ቅዱሳን፣ ጠቢባንና ትልቃኖች የሀገራቸውን ስም በትልቅነት ሸመኑ። ኢትዮጵያም በእነርሱ በዓለም ታሪክ ውስጥ ግዙፍ ሞገስ ያዘች። ቀድሞ በመቆርቆር በሰው ልጅ ታሪክ ውስጥ ስልጣኔ በመሰደር ከገናኖቹ ተርታ ተመደበች። ሕይወት በስልጣኔ አጅለው ሀገርና ድንበርን በሉዓላዊነት ከልለው የኖሩ ዝሙን ህብረተሰቦች በየዘመናት አስተናገደች። ራሳቸውን አደርጅተው የማስተዳደር ክህሎት የተላበሱ ሕዝቦችን እየመሩ ለዘመናት የነገሱ መንግስታትን ታዘበች። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብና በማዕከላዊ ስፍራ እየፈነጠቁ መደበ መንግስቶችንም ከታሪኳ ደወረች። መንግስታቱ በሐበሻ ላለፉት ዘመን አዝማናት እየተፈራረቁ ስምና በረከቷቸውን እያጸደቁ በጎ አንዳንድ ጊዜም ከዚያ ጎድሎ የተገኘ አሻራቸውን እያነጠቡ
የተሻገሩባት ሰሌዳ ሆነች። አብርሃማዊ ጥንታዊ እምነቶችንም እጇን ዘርግታ ሆዷን ደፍታ በአማላጅነት በማለዳ ተቀበለች። ሙህተነሰር የተባለ ግሪካዊ ነጋሲ ከዓመተ ልደት 728 ዓመታት በፊት ቤተል መቅዲስን ለማጥፋት ዘምቶ ነበር። በዚያ ጊዜ የይሁዳ ሃይማኖት ተቀዳሚ ሆኖ ወደ ኢትዮጵያ ገባ፣ ለዘመናትም ኖረ። በ316 ዓመተ ልደት የክርስትና ሃይማኖት ቀና፣ ዝንተ ንቡራዊ ትኩል ሆኖ ጸና። በ615 ዓመተ ልደት የእስልምና ሃይማኖት ዘለቀ፣ በአበይትነት ለአዝማናት ለጠቀ። ኢትዮጵያም ለሃይማኖቶች ሁሉ ቀዳማይ ደጅ ሆነች። ለዓለም በማስተዋወቁ ረገድ ግንባር ቀደም ሱታፌን አበረከተች። ዘመን ሳይታክታት ያለ ንጥፈት ተዘከረች። ትውልድ ሳይፎክታት ያለ ሽረት ተከበረች። 1.2 አብርሆታዊ ጥብቆ ወሎ። በአንድ ወቅት የኢትዮጵያ ግዛት ቀይ ባህርን ስለማካለሉ በትውፊት ተመላክቷል። ሀገረ የመንን አካቶ እንደነበርም ተሰንዷል። ሱዳን እስከ ቅርብ ምዕተ ክፍለ ዘመናት ድረስ የሀበሻ ቁራሽ አካል መንበሩ በታሪክ ተጠቁሟል። የኤርትራ ግዛት ከሀበሻ መነጠል የቅርብ ጊዜ ትውስታ ሆኖ ተመዝግቧል። በቀደሙ ዘመናት ሲቆረስና ሲያንስ የኖረው የጥንቱ ግዛተ ኢትዮጵያ በአሁኒቱ ኢትዮጵያ ቅርጽ ሊወከልም ላይወከልም መቻሉ ይታመናል። ነገር ግን የሰሜናዊው ክፍል የሀበሻ አጽመ ግዛት መሆኑ ይታወቃል። አልፎ አልፎ ሀበሻ ማለት የአሁኑ የኢትዮጵያ ሰሜናዊ ክፍል ነው እየተባለ በታሪክ ድርሳናት በስፋት ተንጸባርቆ ይስተዋላል። የኢትዮጵያ ሰሜናዊ ክፍል በዋነኝነት የበጌ ምድርን፣ የወሎን፣ የጎጃምንና የሸዋን መልክዓ ምድር ያካትታል። ወሎ በአቀማመጡ ለሰሜኑ ክፍል ተማክሎ ይገኛል። ከኢትዮጵያ መነበር ጀምሮ ከዘመናት የሀገር አዕማድ ሆኖ አገልግሏል። የራሱ ሰፋፊ ክፍላተ ግዛቶች ነበሩት፣ አሁንም ድረስ አሉት። ቱባ ታሪክና ትውፊት ያጠነጠኑ በሰሜን ትግራይ፣ በደቡብ ሸዋ፣ በምዕራብ ጎጃምና ጎንደር፣ በምስራቅ አሰብና ሐረርጌ ያዋስኑት ተደላድሏል። በራስጌ በግርጌ፣ በቀኝ በግራ በተፈጥሮ እቅፍ ክብብ ተደርጓል። የአይናማዎች፣ የነገስታት፣ የሊቃውንት፣ የቀዘቦችና የደጋጎች መፍለቂያ፣ የአናብስቶች መገኛ ሆኖ ተቀድሷል። የእስልምና መንፈስ ያበበበት፣ የስመ ክርስትና ሀብተ ወልድ የሚሰጥበት፣ ሕግ የሚጠበቅበት፣ አምልኮ የሚፈጸምበት፣ የነፍስ መዳኛ፣ የሥጋ መጠገኛ የሚገበይበት ቅዱስ ምድር ነው። ወሎ ያላለውና ያልተባለለት አልነበረም። ያልሆነውና ያልተደረገም ነገር የለም። አዎ ዘውድ አስጭኖ ዘውድ አስጥሏል። የበጎነትን የክፋትን ተምሳሌትነትን በዘመን ሽበት ያሳየ ተምሳሌት ሆኗል። በመነበሩ ያልተጠናና ያልተጤነ ተፈጥሯዊና ታሪካዊ ሀብት ካብቷል። እሴትና እምነት፣ ነገድና ብሔር ፈልቆና ደምቆ አብቦና ደልቦ ፈንጥቋል። በታሪኩ ረጅም ትውፊቱም ጠሊቅ ነው። ትሩፋቱ ብዙ፣ አበርክቶ በህልቆ መሳፍርት አይለኬ ነው። ምድሩ ለዘመን አዝማናት አንጋሽ፣ መንግሥተ መንግሥታትን ቀላሽና አናሽ ነበር። የኋላ ምጣቱ ቀለመ ብዙ ነው። ታሪኩም ውህድ ኅብርና ዝንቅ ነው። ሕዝባዊ መስተጋብሩ እንደ ሐረግ ተስቦ ማኅበረሰባዊ ትስስሩ ከአጥናፍ እስከ አጥናፍ ተቃይጦ የፈነጠቀ አሁናዊ ገጽታን ጨምሮ ያፈለቀ የኢትዮጵያዊነት አርማና ግርማ ነው። ወሎ ከጥንትም ጀምሮ በዚሁ ስም ይታወቅ ነበር ለማለት የሚያስችል በቂ ማስረጃ ይጎድላል። ቃሉ ሁለት ስሞችን እንደሚወክል ይታመናል። አንድም ከኦሮሞ ጎሳዎች መካከል የአንድ ንዑስ ጎሳ መታወቂያነት አለው። በሌላ በኩል የግለሰብ መጠሪያ ስም ነው። ቀድማዊ ስያሜው ቤተ አማራ ተብሎ ይታወቅ እንደነበር የታሪክ ድርሳናትና ጥናቶች ያስረዳሉ። ቤተ አማራ ወሎ ውስጥ ከነበረው የአንጎት ንዑስ ግዛት መካከል
ውስን አካባቢ እንጂ መላ ወሎን የወከለ ስፍራ እንዳልነበር ሰነዶች ያትታሉ። ከ16ኛው ክፍለ ዘመን በፊት ላኮመልዛ ተብሎ የሚታወቅ ነበር። ላኮመልዛ ላስታን፣ ሳይንትን፣ ዋድላን፣ ደላንታን፣ ተንታንና ጋይንትን አካቶ የነበረ ግዛት ነው። የታሪክ ጸሐፍቱ ወሎ የሚለው ስያሜ የተገኘው ከ16ኛው ክፍለ ዘመን የኦሮሞ ፍልሰት በኋላ ነው ይላሉ። አንዳንድ አስረጂዎች በቀወሜታ ይሞግታሉ። የእስልምና ሃይማኖት በወሎ ምድር በ7ኛው ክፍለ ዘመን ከመካ ወደ ኢትዮጵያ ከተሰደዱ ልዑካኖች ጋር እንደገባ ይገመታል። አስቃሪ በተባሉ የዘር ክንዳቸውን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የልጅ ልጅ አያይዘው የሚቆጥሩ ቡድኖች አማካኝነት መስፋፋቱ ይታመናል። ወሎና ኢፋት በነበራቸው ጉርብትና በሕዝብ ለሕዝብ ንክኪ በ12ኛውና በ13ኛው ክፍለ ዘመን በይበልጥ መሰራጨቱ ይነገራል። ስለ ኢትዮጵያውያን በተለይም ስለ ወሎ የእስልምና ሊቃውንት ታሪክ የጻፉት ሼኽ ሙሐመድ ታጁዲን እስልምና ወደ ወሎ የገባበት ጊዜ ግልጽ በሆነ መልኩ አይታወቅም፣ ግና አረባዊ የሃይማኖት ምሁራን፣ ነጋዴና የሕግ አዋቂዎች በተካተቱበት ስደተኛ ልዑክ አማካኝነት በ7ኛው ክፍለ ዘመን በስፋት ተሰራጭቷል ይላሉ። ጊዜውንም ከዚያ አስሽሎ የሚያሳይ መዝገብ አይስተዋልም። አንዳንድ አፋዊ ታሪኮች የነቢዩ ሙሐመድ ባልደረቦች ከአክሱም ባሻገር ወሎም ላይ ተቀምጠዋል፣ የእስልምናንም ያን ያዳርሰዋል ሲሉ ይደመጣል። በእርግጥ የነቢዩ ሙሐመድ ባልደረቦች ለ4 ወር በሐረር መቆየታቸውን የታሪክ ድርሳናት ይጠቁማሉ። ባልደረቦቹ ወሎን ሳይረግጡ ወደ ሐረር እንደሄዱ ለመገመት አይቻልም። ከአክሱም እስከ ሐረር ያለው መልክዓ ምድራዊ አቀማመጥ ወሎን በየትኛውም መልኩ የሚያዘልል አይደለም። እስልምናም ሆነ የነቢዩ ሙሐመድ ባልደረቦች በተቀዳሚነት ወሎ ላይ ዱካና አሻራቸውን እንዳነጠቡ አስረጂ ይሆናል። የወሎ እስልምና ጥንታዊ ይዘት ስለመኖሩ ንጻሬው ይጠቁማል። እስልምናም በወሎ የጎላ ጥላ አሳርፏል። መጠነ ሰፊ በሆኑ ግዛቶች ተዳርሷል። ስርጭትና ተስፋፊነቱ ደሚቅ ታይታነት አለው። ብዝሃ ፍሬያማ ተከታይ ነበረው። ከአጥናፍ እስከ ጠረፍ በኢትዮጵያ በርካታ ግዛትና ክልላቶች የፈነደቁ ሙስሊሞች እስልምናን የተቋደሱት ከወሎ ምንጨታ ነው። የብዙ አካባቢዎች ሃይማኖታዊ ባህልና ትውፊታዊ እሴት ከወሎ ጋር ተዛማጅ ነው። ታሪክ የማይስተው፣ አዝማን የማይፍቀው፣ ትውልድ የማይዘነጋው ድንቡ ሐቅ ነው። ለምስክርነት የሚውሉ ታሪክና ትውፊቶች አሉ። በዘመን ኬላ ያልታጠሩ የወሎ ሙስሊም ሊቃውንት በአካባቢው በቋንቋ በብሔር ሳይገደቡ እስልምናን በመላ ኢትዮጵያ በማስፋፋት ይታወሳሉ። ለሀገርና ለወገን የሚበቃ ዘመንን አልፎ ለዘሊቅ ትውልዶች የሚደርስ ስልጣኔና ዝማኔ ማነጠባቸውን መዛግብት ይመሰክራሉ። በሌላ በኩል የክርስትና ሃይማኖት ታሪክና ትውፊት በወሎ ከፍ ያለ ነው። ቀደምትነትም አለው። ጥንትነትን የጠለቀና የዘለቀ ለሌሎች አካባቢዎች ሰንሰለት ሆኖ የተቀመረ ከሶሪያ በመጡ 9 ቅዱሳን ተብለው በሚታወቁት አማካኝነት ደቀ እስጢፋኖስ የተባለ ገዳም መገደሙ ይታመናል። በአጤ ዳዊት ዘመነ መንግሥት ከአሌክሳንድሪያ እንደመጣ የሚታመነው ግማደ መስቀል የተቀመጠው ወሎ ውስጥ ግሸን አምባ በተሰኘ ቦታ እንደሆነ ይነገራል። የወሎና የክርስትና ጥምረትና ዝምደት በዚህ አግባብ ይጠራል። ከመሆኑም አንጻር ከእስልምና ጋር መሳ ለመሳ ሆነው እንጂ የተለቀና የተነሸ የመጣና የተቀበለ ሳይባባሉ የተኗኗሩ ናቸው። የዘመን ኬላን የተሻገረ አንጸባራቂ አብርሆት ታሪክ አላቸው። የሃይማኖቶቹ አብሮነት የወሎ አይነኬ ትሩፋትና ገጸ ትውፊት እስከ መሆን የደረሰ ነው። በወሎ እሴት መሰረት ከጥንት ጀምሮ የተለያዩ ቀደምት እምነቶች፣ ቋንቋዎች ያላቸው ህዝቦች ዝሙዳዊ ሆነው ኖረዋል። ለማህበራዊ መስተጋብራቸው እምነትና ቋንቋ ሳይሰነክሏቸው በመከባበር በአብሮነት በአንድነት በመኖር ፈርቀዳጅ ሆነዋል።
የሁለቱ ታላላቅ ሃይማኖት ተከታዮችና ሊቃውንት ለዘመናት ያለምንም እግድ በመስተሰላም ሁኔታ በመኗኗር ተምሳሌታዊነት ተጎናጽፈዋል። ዛሬም ድረስ በአንጸባራቂ አብሮነት ደማቅ የፍቅር ቡልኮ ተከናንበው ይገኛል። ወሎ እስከ 19ኛው ክፍለ ዘመን አጋማሽ ድረስ የተለያዩ የግዛት ክልሎች ነበሩት። ወረሂመኑ፣ የጁ፣ ላስታና ደናክል ወይንም ያሁኑ አፋር አብይ አካል ነበሩ። እነዚህ የግዛት ክፍሎች በውስጣቸው ብዙ ንዑሳን አውራጃዎችን ያቀፉና የሚያጠቃልሉ ናቸው። 1.3 የልህቀት ምዕላዱ የጁ የወሎ ግዙፍ ርስት ነው። ሁነኛ ከነበሩ ክፍለ ግዛቶች መካከል ይጠቀሳል። ከ14ኛው ክፍለ ዘመን ጀምረን ሰሜን ኢትዮጵያ ውስጥ የጁዬዎች በኗሪነት መታወቃቸውን ጸሐፊ ተክለ ጻዲቅ መኩሪያ መዝግበዋል። የኢማም አህመድ ግራኝ ዜና መዋዕል ጸሐፊ የነበረው አረብ ፈቂህ የ1531ን የኢፋት ዘመቻዎች ሲያትት የየጁን ምድር ማህበረሰብ አያይዞ አውስቷል። የጁዬዎች በ16ኛው ክፍለ ዘመን ከኦሮሞ ፍልሰት በፊት ሙስሊም የነበሩ ከኦሮሞዎች ጋር በመጋባት ቋንቋቸውን የተማሩ ስለመሆናቸው እስልምናን በኢትዮጵያ ያጠናው ተርሚንግሃም ያስረዳል። ቀጠናው የጁ የሚባል ስያሜ ከመሰጠቱ በፊት ገነቴ ተብሎ ይጠራ ነበር ይባላል። በቀጠና ግዛቱ ቀድሞ የሰፈረው የመጀመሪያው ጎሳ በቆጂ የሚባል በኋላም በወረሴህ መተካቱን ጸሐፊ ተክለ ጻዲቅ መኩሪያ ጠቅሶ ታቦር ዋሚ አትቷል። ጸሐፊ ታቦር ዋሚ ዘመነ መሳፍንት ተብሎ የሚታወቀው ጊዜ ዘመነ የጁ መባል እንዳለበት ይሞግታል። የየጁ መሳፍንቶች በዘመኑ ጉልህ ተጽዕኖ ማንበራቸውን ያስረዳል። ከትልቁ ራስ አሊ ወይንም አሊል አክበር ጀምሮ እስከ ትንሹ ራስ አሊ አሊ አስገር ድረስ የየጁዎች ብርቱ የመሪነት ፍንጥቀት የታየበት ዘመን መሆኑን ያመላክታል። የተበታተኑ ክልሎች ሳይፈጠሩ ከጎንደር ዘመነ መንግስት የተረከቧቸውን ግዛቶች ሳይበተኑ ማዕከላዊነት በተጠበቀ መልኩ እስከ አፄ ቴዎድሮስ መምጣት ድረስ መቆየታቸውን ይገልጻል። በ19ኛው ክፍለ ዘመን ኢትዮጵያን የጎበኘው ፈረንሳያዊ ዲባዲ ለየጁ መንግስት የመጨረሻ መስፍን በነበረው በራስ አሊ ትንሹ ስር ከነበሩ ደጃዝማቾች መካከል 40,000 ሰራዊት የነበረውን ደጃች አመዴን ስለመመልከቱ ጽፏል። በዘመኑ በእንቢተኝነት የጫናና የጭቆናን ቀንበር በማንከት ይታወቁ እንደነበር መዝግቧል። የጁዬዎች በጊዜው በተደራጀ የጦር ሰራዊት ጽኑ ስሪተ ልቦና እንደነበራቸው ሐተታው ያስገነዝባል። የየጁ ግዛት ከኢትዮጵያ እስልምናና ከሙስሊሞች ታሪክ ጋር ጥብቅ ቁርኝት አለው። ሀገር አቀፍ ሊቃውንት የመነጩበትና የፈለቁበት ስፍራ ነው። ለተከታታይ ዘመናት እስልምናን ያስተማሩ፣ ለመላ ሀበሻ የበቃ መልህቃቸውን ያነበሩ፣ በኢትዮጵያ የእስልምና ታሪክ ውስጥ በጉላት የሰፈሩ፣ በታሪክ አዕማድ ላይ በስውርና በገሃድ የታተሙ ደርዝ ሊቀ ሊቃውንት የየጁ ፍሬዎች ነበሩ። የሀበሻ ሙስሊሞች ታሪክ በምን ራስ ቢባል በየጁ ንቡሩ የእስልምና ዕውቀት የታፈሰ ከየጁ የሊቃውንት እምብርት፣ የደጋጎች ዙሪት፣ የጻድቃኑ መናሾ፣ የቀደምቱ ሙሾ፣ የመንፈሳውያኑ እርሾ፣ የመጪያኑ መዳረሾ፣ ፈለገ ድሮነት፣ ምልክተ ትላንት ብቻ የጁ ቱባና ብዙ ነው። ለሀበሻ እስልምና፣ ለሀበሾች ልዕልና ቁጥሪቱና ሰበዙ ያልተደመደመ ነው። እልፍ አእላፍ ብፁዕ ሊቃውንት በአንድም በሌላ መልኩ የየጁ ባለዕዳ ፍሬዎች ያልተገረደፉ ምርቶች ናቸው። ፈነጠቃቸው የመነጨው ከየጁ የዘመናት ነቢር ተራክቦ ውስጥ ነው። የጁ የጁዬዎች መናገሻና መታሰሻ ምዕላድ ነው። በስሩ በርካታ ንዑስ ክፍለ ሀገሮች ነበሩ። ዳና አንዱ ነው። 1.4 የታሪክ መዲና ዳና። የዳና ምድር የቀድሞው ወሎ በየጁ ጠቅላይ ግዛት ስር ይገኛል።
ከአዲስ አበባ 515 ኪሎ ሜትር፣ ከባህር ዳር 365 ኪሎ ሜትር፣ ከወልዲያ 20 ኪሎ ሜትር፣ ከሐራ ከተማ 5 ኪሎ ሜትር ይርቃል። ገዱ ሲሰምር ከጥንት ዳና ተሰኝቷል። ብርሃን ወግገን ተብሏል። በአሁናዊ ገጽታው በጥሌ መንደር ጭብጦ ይመስላል። የሐራ ከተማን እንኳን የማይፈታተን ተራ የድሮ ገጽታ ተላብሷል። ባቀፈው ባንዱ ነጠላ ጉልላቱ ግን ከሁሉም ከማንም ከሄደና ከመጣው ካለፈና ከተገኘው ሁሉ ልቆ ተሰፍሯል። በርካታ ትውልዶችን ለዘመን አዝማናት ዳና ዳና ባሰኘ በከንፈር አርምሞ በቀልብ አታሞ አስደልቋል። የጠቢባን አምባ ዳና ዳና የታሪክ መደወሪያ ነበር። ዘመን ሳይነጋ ጥበብ ሳይረጋ ብዙ የተከተበበት ስልቻ፣ ድንቅና ብርቅ፣ ጥልቅና እንቅ፣ ለሀገር ለበቅ፣ ለሃይማኖት ስንቅ፣ ለትውልድ ትጥቅ የሚሆን ሁለንተናዊ ስልጣኔ የተከወነበት ዳርቻ፣ ለብስ ሥጋ መጠገኛ፣ ለስንኩል ነፍስ መቃኛ፣ የቅዱሳን እንቁ መዲና፣ ትምህርት በማይታለምበት ፊደል በማይቆጠርበት ብዕር ባልተጨበጠበት ጭላጭ ዘመን ያልተምታታ ዕውቀት በመለገስ የተፍታታ ስብዕናን በመቀለስ ፍቅርና አብሮነትን በመደገስ አዝማናትና ለትውልዶች በስልጡንነት የብሎት ዘመን አድራጊም የመሰልጠን በር፣ የዕውቀት ድር፣ የትምህርት ምድር፣ የሊቃውንት ጎዳና ነበር። ዳና መቼ እንዴት እንደተቆረቆረች አስረጂ ታሪክ የተሰነደ መረጃ አይስተዋልም። ከወሎ ቀደምትነት ጋር የሚነጠልበት ታሪክ ግን ያለ አይመስልም። ጥንታዊና ታሪካዊ አሻራ አለው። በአንድ ዘመን ሙስሊም መሳፍንትና ሹማምንት የተደላደሉበት፣ ቀደምት የእስልምና ሊቃውንት የፈለቁበት፣ ተስፈንጥረው የፈኩበት ስፍራ ነው። በተከታታይ የዳና ሊቃውንቶች ስሙ ከፍፏል። የዕውቀት ንጉሳኖች በረጩት ሀገር አቀፍ ተጽዕኖ ለዘመን አዝማናት በህሊናዊ ምናብ ደምቆ እንደገና ጎልቷል። እነርሱ በመሰረቱት ማዕከል ገናን ሆኗል። ከዳናዎች መከሰት በፊት የማዕከሉ ስፍራ የነብር መውለጃ ነበር ይባላል። ሊቃውንቶቹ ቁጥቋጦ መንጥረው ጢሻ ደልድለው በ1873 ዓመተ ኢትዮጵያ የመጀመሪያ የሆነውን መስጊድ የጠቢባኑን የልህቀት ማዕከል አሃዱ ብለው በቁልቋል ደኮኑ። እንደገና በእንጨት ቀለሱ። ቀጥሎ በጥድና በጭቃ፣ ከዚያም አሁን ይዞ የሚገኘውን ቅርጽ በግንብ በመስጠት አይተኬ አሻራቸውን አነበሩ። ከ14ኛው ክፍለ ዘመን ጀምረው በምናብና በቅሪተ ሥጋቸው አሁንም ድረስ የሚታወቁ በሀበሻ በየዳርቻው የፈነጠቁ በርካታ ቅድማዊ የትምህርት ማዕከላት ቢኖሩም ዳና ግን አኳያ የለውም። ዘመን ረዝሞ ትውልድ ተለውጦ ቢፈራረቅም ተስተካካይና ምስያ አላገኘም። የመስራቹ ልባዊ ጥረት ነው ይላሉ። ብቻውን ገዚፍ ነው። ስሙን ሰቅሎ ባይረሴነት የተትመከመከ አፈር ነው። ወሎ ቀደምት የኢትዮጵያ ሙስሊሞች የዕውቀት ገበታ፣ የትምህርት ልዕቀት ከፍታ እንደሆነ ሲሰመርበት ዳና የምክንያቱ ሁሉም ብርት ነው። ወሎ በእስልምና ውስጥ ለተቸረው ሞገስ ጉልሁ ሰበቡ የዳና ማዕከል ነው። ቀደምት ሀገር በቀል ባህላዊና ሃይማኖታዊ የጠቢባን የልህቀትና የትምህርት ገበታ ነበር። የመንፈስ መግሪያ አድማስ፣ የነፍስ ማንጫ ጉያ፣ የደረጁ የሃይማኖት ምሁራን ሊቀ ሊቃውንት የበቁበት ጎራ ዳና። ዳና ዛሬም ትናንትም ወደፊትም ቀንም ዘመንም ታሪክም ማንነትም ተምሳሌትና የሕያውነት ምልክትም ነው። የህብርነት ሐረግ፣ የልዩነት ግማድ፣ የጉራጌው፣ የስልጤው፣ የሃደሬው፣ የአፋር፣ የሱማሌው፣ የትግራይ፣ የአማራው የእንደገና መቀጃና መናሻ ፍኖትና ትውፊት፣ የሁሉንም የአሻራ ክር የቀነተ የራሱን ለሌላው ያበረከተ
ማጋዊ ማዕከል፣ ትውፊታዊ ቅርስ ውርስ፣ የኃያል ትውልዶች መልክና ቅርጽ፣ የታላላቆች ሥጋና ገጽ፣ የእምነት ምድር ገቢ፣ ታሪክ አስገንዛቢ፣ አማናዊ መሬት፣ ሳቅ ያለው ትውፊት፣ ጠሊቅ በረከት፣ የከፈፈ ገናንነት፣ የለሁሉም ሰገነት፣ ስሙር ኢትዮጵያዊነት፣ ድሙቅ አፈራዊ ቁጥራት ነው። ከዳና ፋፍተው በዘመናት ጣሪያ ላይ የዋሉ አያሌ ናቸው። የእነርሱ ድርጊያና ታሪክ ምትሃት አለው። ያስደምማል፣ ያስረምማል፣ ይደንቃል፣ ይነቀንቃል፣ ያነቃል፣ ይፈነቅላል። በሐሳብ ማዕበል፣ በግርምት ወጀብ፣ በምኞት መክበብ ጣሪያ ያስጓጥጣል። ክብር እምኩብራን አእላፍ ሰገዶች ነበሩ፣ የታፈሩ የተከበሩ፣ በሙሉ ዓይን የሚታዩ፣ በጥበብና በስልጣኔ አዕማድ የተተከሉ ነበሩ። ውለታና ስጦታቸው በረከትና ትሩፋት ወላዊ አንጥብጥብ ነው። በማዕከሉ ታንጸውና በቅለው እንደ ሐረግ ተስበው መላ ኢትዮጵያን ያዳረሱ ብሔራዊ ምልክት ሀገራዊ ሊቅ ለመሆን የበቁ እልፍ አዕላፍ ናቸው። መሠረት የሆኑት ሐረጋማ ዳናዎች ደግሞ ለሐበሻ የእስልምና ታሪክ ልጓሞች ናቸው። ለሐበሻውያን የሰብዕና ልምልመት ፊት አውራሪ ባለ ድርሻዎች፣ ሰንሰለታዊ ብርሃኖች፣ ዝሙዳዊ ንጋቶች። የዚህ መጽሐፍ ቀሪ ምዕራፎች በዳና ማዕከል እየፈነጠቁ ለልህቀት የበቁ ጠቢብ ሊቃውንትን በተናጠል ያብላላሉ፣ በተዋረድ ያብራራሉ። ማታኮሚያ ታሪኮችን እየሰፉ እግረ መንገዳዊ ተያያዥ ሐተታዎችን እየነቀሱ በዳናዎች የሐሳብ ምንጣፍ ላይ ውልቅ ብለው እያከታተሉ ይነጉዳሉ።